አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ሁን ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። ዛሬ እንግዲህ እኔና ኪዩ ዙረት ልንሄድ ነው። ጓደኛዬ ቤት ቀን ላይ ነው፣ ምሳ ሰዓት አካባቢ ከቤታችን ወጥተን እንግዲህ ጉዟችን ጀምረናል። እስከ ቪዲዮ የመጨረሻ ድረስ አብራችሁ ቆዩ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እናማ ኑ እንሄድ፣ ዙረት ይዘናችሁ እንሄድ። እርግጠኛ ነኝ ይሄ ቀን ናፍቋችኋል። ሀገራችሁ ገብታችሁ እንደፈለጋችሁ በነፃነት መሄድ፣ ማውራት፣ የፈለጋችሁ ሰው ጋር መገናኘት፣ ጓደኞቻችሁ ጋር ተገናኝታችሁ ማውራት፣ መሳቅ፣ ቁጭ ብላችሁ ቡና መጠጣት፣ እንደዚህ ሁሉም ነገር ናፍቋችኋል እርግጠኛ ነኝና አላህ እናንተንም ለዚህ ቀን ያብቃችሁ። የምትወዱት የምትፈልጉት ሰው ጋር ያገናኛችሁ እላችኋለሁ ውድ እህቶቼ። እና ኪዩና እኔ እንግዲህ በነገራችን ላይ ኢትዮጵያ ስትመጡ እዛ ሆናችሁ የምታስቡት እና እዚህ መታችሁ የሚሆነው ነገር አንድ አይደለም። እዛ ሆነን ብዙ ነገር እናስባለን። ሀገር፣ ሰው፣ ዛፉ፣ ቅጠሉ ስለሚናፍቀን ሀገራችን ገብተን እዚህ ቦታ ሄደን በቃ ጓደኞቻችን ጋር እንደዚህ አድርገ ነው እንደዚህ ተዝናንተን ይሄን አድርገ ነው ብዙ ነገር እንላለን። ብዙ ነገር እናማ እዛ ሆነን ያሰብነው ብዙ ነገር እዚህ ስንመጣ አይሆንም። ለመሰላችሁ ቢዚ ትሆናላችሁ። እኔ አንዳንድ ጊዜ ብዙ ቤተሰብ ያላቸው እንዴት እየሆኑ ነው እላለሁኝ። እኔ አሁን ልጄ ጋር ነኝ፣ ግን በቃ ቁጭ አልልም፣ አይመቸኝም። እንደዚህ ቶሎ ቶሎ ለመሄድ ምናምን አይመቸኝም እና ለዛም አልተመቸኝም። እጃቸው ሳላቅም ቆይቼ ነበረ። ረመዳን ከመግባቱ በፊት ነው ያየኋት እና ዛሬ ደግሞ ያው ሳታስበው ድንገት ሄደን ሰርፕራይዝ እናድርጋት ብለን ተነስተናል ኪዩ ጋር። እንግዲህ እዚህ ጋር ሻምበል አገዳ ጋር ወደ ቢሻራቆ መሄጃው ጋር ቆመን ነበረ። ባጃጅ አግኝተን እየሄድን ነው። ይሄ ደግሞ ማን መሰላችሁ? ስሙ ጠፋኝ። ማረሚያ ቤቱ አካባቢ ነው። እንግዲህ ይህንን አልፈን እዚህ ማን ነበረ ስሙ? ቀጤ ወንዝ እየደረስን ነው። እየመጣሁ ልብስ እንዳላጠብኩበት እኮ ስሙ ሊጠፋኝ ደግሞ እናንተ እያይገርማችሁም እንዴ? እና አያችሁት? እና ቀጤ ይህንን ይመስላል። ቀጤን አልፈን ሄድን። ባለባጃጁን ደግሞ የምናውቀው ልጅ ነበር። አጋጣሚ አግኝተ ነው እያወራ እያሳቀን የወሰደን የሷ ጎረቤት ነው። እናማ ያው ማን ነበር ቢሻናቆ ደርሰናል። አያችሁት? እዚህ ጋር ወደ ዋሄሎ መሄጃው ይሄ ባጃጆች የሚቆሙበት አካባቢ ነው። እንግዲህ ይህንን አልፈን ሄደን 17ቱ መገንጠያው ጋር አውርዶናል። ከዛም በኋላ ትንሽ የእግር መንገድ አለው። ኪዩ እንደምታዩት ጥላውን ይዞ ከፊት እየመራኝ ነው። ሰፈሯ ይህንን ይመስላል። 17ቱ ማለት ነው። እዚህ ጋር እንደምታዩት የምታምር ቤት አለች። አያችሁ ሰፈሩ ይሄንን ይመስላል። ከዚህም በፊት ቪዲዮ ሰርቼ ነበር እዚህ መጥቼ እሷ ጋር ማለት ነው። ወደዛ የሚታየው ማን እንደሆነ አላውቅም። ነግረው ነበር ጠፋብኝ። ለማንኛውም ሰፈሯ ይሄንን ይመስላል። ያው ሰፈሯ ደርሰናል። ቤቷ አካባቢ ወደዛም ቀረብ ስንል ቪዲዮ እንቀርጻለን። ለነገራችን ላይ ኪዩ እንሂድ ሲባል በጣም ደስ ይለዋል። መሄድ ይወዳል። የሆነ ቦታ ልንሄድ ነው ከተባለ ደስታው ልነግራችሁ አልችልም። ቤት መቀመጥ አይወድም። ያው ኪዩ ታውቃላችሁ እናቴ ጋር ስለሆነ ያደገው የለመዳቸው እዛ ያሉትን ልጆች ነው እና እዚህ ብዙም አይደለም። ያውም አሁን ደህና እየተጫወተ እየተግባባቸው ነው እና ለዛም እንውጣ ይላል። እንሂድ ዛሬ እዚህ ቦታ እንሄድም፣ ዛሬ እንትና ጋር እንሄድም ይላል። እናም ደስ ብሎታል። ከፊት እየመራኝ ነበረ። እንደምታዩት ቤቷ ጋር ደርሰናል።
አያችሁት? ቤቷን አሳጥራለች ማሻአላህ በቆርቆሮ እና ደርሰናል ቤት። እንግዲህ እዚህ ጋር ጥላውን እጠፊልኝ ሊገባ ነው እያለ ነበር። ተቀብዬ ጥላውን አጠፍኩለት። ወደ ቤት ገባን። ይኸው ደርሰናል። እንግዲህ ቤት ገብተናል። ምሳ ልንበላ እዚህ ጋር ሱፍራ ቀርቧል። ምሳ ስንበላ መቅረጽ ፈራሁ ማለት ነው ሰው ስለነበረ። እዚህ ጋር ደግሞ ምሳ በልተን ጨርሰን እና ያው ቡና ልንጠጣ ረከቦቱ ቀርቧል። ኪዩ ደግሞ ብቻውን ቁጭ ብሏል። ልጅ አለቻት በነገራችን ላይ ከሳውዲ ይዛት የመጣችው ሱመያ የምትባል ግን አማርኛ ስለማትችል አይግባቡም። ብቻውን ቁጭ ብሏል። ዘነበልሽ እኮ እና ቀስ እየተባለ አድራ እንቅልፍ ያለኝ አወል ደግሞ እንዲህ ብዬ 8 ሰዓት ከምናምን 9 ሰዓት ነው የሚለው እርግጠኛ ነኝ። እና ቡናው በዚህ መልኩ ተቀርቶልናል፣ ተመራርቀው ማለት ነው። ሰዓቱ አልፎ እንቅልፍ የመጣ እያልኳት ነበር ዜዶን። ተቀዳልን፣ ጠጣን ቡናችንን። ኪዩ ደግሞ እንደዚህ እየተጫወተ ነበረ ብቻውን። እናማ ስንጫወት ስናወራ ውለን ወደ ቤታችን እየተመለስን ነው። ቤታችን ከመሄዳችን በፊት ከተማ እንሄዳለን እና እዚህ ጋር እንደምታዩት ባጃጆቹ ከማደያው ጋር የቱ ጋር መሰላችሁ ሰልፉ የደረሰው? ባንክ ቤት ኢትዮጵያ ንግድ ባንክ ዋሄሎ ሰፈር ያለው ጋር ደርሷል ሰልፉ ማለት ነው። ቤንዚል እንትን ሊሉ እና ውድ እህቶቼ ሀገራችን አላህ ሰላም ያድርግልን። ሁሉንም ነገር አላህ ያረጋጋው። የትም ሀገር ጦርነት ቢኖር ሁሉም ሰው ይጎዳልና አላህ ሁሉንም ሰላም ያድርገው እላችኋለሁኝ። ናይ እስኪ ውድ ኪሎ ስንት ነው ሙዝሽ? 1 ኪሎ ሙዝ 120 ብር ገብተዋል። እዚህ ጋር እንደምታዩት ለውዝ የለውዝ ቅቤ ያለች እሷ 300 ብር። እዚህ ጋር ደግሞ እንደምታዩት ቸኮሌት አለ 1 ኪሎ ነው ይሄ 1000 ብር። እና ውድ እህቶቼ የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ በአዲስ ቪዲዮ እስከምመጣ መልካም ጊዜ